ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ደግሞ drugs affecting the autonomic nervous system adrenergic agonists የሚለውን እናያለን። ከዚህ ቀደም autonomic nervous system ኦቨርቪው አይተን ነበረ። እንዲሁም ደግሞ ኮሊነርጂክ አንታኮሊነርጂክ ድራጎችን ማይተን ነበር። ዛሬ ደግሞ autonomic nervous system ላይ አክት ከሚያደርጉ መድኃኒቶች adrenergic agonists የሚለውን እናያለን። አብራችሁን ቆዩ። Adrenergic agonists are drugs that stimulate the sympathetic nervous system by mimicking the action of catecholamines, norepinephrine, epinephrine, dopamine on adrenergic receptors. Adrenergic agonists የምላቸው መድኃኒቶች ሲምፓቴቲክ ነርቨስ ሲስተምን አክቲቪቲያቸውን ስቲሙሌት የሚያደርጉ ከፍ የሚያደርጉ ናቸው ማለት ነው። ይሄኛው እንዴት ያደርጋሉ ስንል ደግሞ የካቴኮላማይን አክሽን ደግሞ ስራውን ተመሳስለው በመስራት ማለት ነው። ካቴኮላማይንስ የምላቸው ደግሞ ኖርፒነፍሪን፣ ኤፒነፍሪን እና ዶፓሚን የአድሬነርጂክ ሪሴፕተር ላይ ሄደው አክቲቭ የሚያደርጉበትን ሂደት ተመሳስለው መስራት መቻል ነው ማለት ነው። also called sympathomimetic ደግሞ adrenergic agonists ስንል በሌላ ስሙ ደግሞ sympathomimetics ብለን እንጠራዋለን ማለት ነው። main effects of adrenergic agonists increase heart rate and cardiac output, increase blood pressure due to vasoconstriction via alpha 1 receptors, bronchodilation, metabolic effects increase glycogenolysis, lipolysis. adrenergic agonists የምላቸው መድኃኒቶች ዋናው ኢፌክታቸው ምንድነው ስንል የመጀመሪያው የልብ ምትና ካርዲያክ አውትፑትን ከፍ ማድረግ ነው። ለኛ ደግሞ የደም ግፊት መጠናችን ከፍ ማድረግ ነው። በተለይም ደግሞ የደም ግፊታችን ከፍ የሚያደርጉት አልፋዋን አጎኒስትስ የምላቸው ናቸው። ለኛ ደግሞ ብሮንኮዳይሌሽን ያለው የመተንፈሻ አካላችን እንዲሳፉ የሚያደርግልን ደግሞ ብዙ ጊዜ እዚህ ጋር አክት የሚያደርገው ቤታቱ አጎኒስት ሲሆን ለኛ ሜታቦሊክ ኢፌክቱ ስናይ ደግሞ አንደኛው ግሉኮጂኖላይሲስ ወይም ደግሞ በግላይኮጅን መልክ ስቶር የሆነ ግሉኮስ የሚሰባበርበት ሂደት ይጨምራል። እንዲሁም ደግሞ ሰውነታችን ውስጥ ያለ ፋት ወይም ደግሞ ስብ የምንለውን እንዲሁ እየተሰባበረ ለኤነርጂ የሚሉበት ሂደት ነው ማለት ነው። ቴራፒውቲክ ዩዝ shock and hypotension, cardiac arrest, asthma and COPD, nasal congestion and anaphylaxis. shock እና hypotension ዝቅተኛ የደም ግፊት መጠን ሲኖር እንዲሁም ደግሞ shock ስንል በቂ ደም ፍሰት በማይኖርበት ሰዓት የሚከሰት ነው። ሌላኛው cardiac arrest ወይም ደግሞ ድንገት ልባችን ደም መርጨት በምታቆምበት ሰዓት ነው። ይሄ ደግሞ asthma and COPD ያለው ደግሞ አስም የምንለው እንዲሁና chronic obstructive pulmonary disease የምንላቸው ናቸው። ሌላው nasal congestion የምንላቸው ደግሞ የአፍንጫ መታፈን ወይም መታፈን ስሜት ሲኖር፣ anaphylaxis ደግሞ severe የሆነ allergic reaction ሲሆን ይሄኛም ደግሞ በፍጥነት ካልታከመ ገዳይ የምላቸውን ሰው እነዚህ adrenergic agonists የምላቸው ድራጎች እነዚህን በሽታዎች ለማከም ጥቅም ላይ ይውላሉ ማለት ነው። classification of adrenergic agonists are classified based on the receptor subtype they stimulate. adrenergic agonists, alpha 1 agonists, beta 1 agonists, dopaminergic agonists, and mixed or non-selective adrenergic agonists. alpha agonists are classified into alpha 1 and alpha 2. beta agonists are classified into beta 1, beta 2 and beta 3. dopaminergic agonists classified to dopamine 1, dopamine 2. mixed or non-selective adrenergic agonists are stimulate multiple receptor types. classification of adrenergic agonists ስናም ሪሴፕተር ሰብታይፓቸው ማለት ነው። adrenergic agonisትን አልፋ አጎኒስት የምላቸው አሉ፣ ቤታ አጎኒስት፣ ዶፓሚነርጂክ አጎኒስት እንዲሁም ደግሞ ሚክስድ ወይም ደግሞ non-selective adrenergic agonist የምላቸው አሉ። እነዚህ እንግዲህ ዲቴል ነው ያለን። አልፋ አጎኒስት ውስጥ ደግሞ እናያቸው አልፋ እና አልፋ 2 የሚባሉ አሉ። ቤታ ደግሞ ከቤታ 1 እስከ ቤታ 3 አሉ። ዶፓሚን ደግሞ ዶፓሚን 1 እና 2 ምንለው ነው ያለን። እንዲሁም ደግሞ ሚክስድ የሚባሉት ደግሞ የተለያየ ሪሴፕተር ላይ ለምሳሌ አልፋ ቤታ 1 ቤታ 2 ላይ አክት የሚያደርጉ መድኃኒቶች አሉ ማለት ነው። ክላሲፊኬሽኑ ባጭሩ ይሄን ይመስላል። the first one alpha agonists. alpha 1 agonists example phenylephrine, midodrine. alpha 1 agonist የሚለው ደግሞ እንደ ኤግዛምፕል መድኃኒት ብንጠቅስ phenylephrine እና midodrine የሚባሉት ከአልፋ 1 አጎኒስቶች የሚመደቡ ናቸው። ሜካኒዝም ኦፍ አክሽኑን ስናይ ስቲሙሌት አልፋ 1 ሪሴፕተርስ የአልፋ 1 ሪሴፕተርን ስቲሙሌት ያደርጋሉ እነዚህ መድኃኒቶች ማለት ነው። ስቲሙሌት ካደረጉ በኋላ የአልፋ 1 አክቲቬት በሚሆንበት ሰዓት ቫሶኮንስትሪክሽን ዴቨሎፕ ይሆናል። የቫሶኮንስትሪክሽን ከመጣ በኋላ ደግሞ እንደገና የፐሪፈራል ሬዚስታንሱ ይጨምራል ማለት ነው። የፐሪፈራል ሬዚስታንስ ከጨመረ ደግሞ የብለድ ፕሬሸሩ ከፍ ይላል ማለት ነው። ሶ ባጭሩ ሜካኒዝም ኦፍ አክሽኑ ይህን ይመስላል ማለት ነው። ኢንዲኬሽንስ ሃይፖቴንሽን፣ ሾክ፣ ኦርቶስታቲክ ሃይፖቴንሽን፣ ናሳል ኮንጀሽን ላይ አልፋ 1 አጎኒስትስ ጥቅማቸው ምንድነው ስለ አንደኛ ዝቅተኛ ደም ግፊት በሚኖርበት ሰዓት፣ ሁለተኛ ሾክ በሚኖርበት ሰዓት ጥቅም ላይ ይውላል። እንግዲህኛው ሾክ የሚጠቀማቸው መድኃኒቶች አንደኛው ፌናልፍሪን መውሰድ እንችላለን። ኦርቶስታቲክ ሃይፖቴንሽን ምንለዋለን። እንግዲህ ኦርቶስታቲክ ሃይፖቴንሽን ማለት ደግሞ አንድ ሰው ተኝቶ ወይም ቁጭ ብሎ ድንገት ብድግ ሲል የማዞ
የማዞር ስሜት፣ ብለር ቪዥን እንዲሁም ደግሞ ፌንትም ድረስ ሊያደርስ ይችላል። እንደ አይነት ስሜቶች ካሉ ጥቅም ላይ ይውላል ማለት። ለዚህም ጥቅም ደግሞ ሚዶድሪ መጠቀም እንችላለን። ሌላኛው የአፍንጫ መታፈን በሚኖርበት ሰዓት እነዚህ መድኃኒቶች ጥቅም ላይ ይውላሉ ማለት ነው። ኮመን ሳይድ ኢፌክትስ ሃይፐርቴንሽን፣ ሪፍሌክስ ብራዲካርዲያ፣ ሄዴክ፣ አንዛይቲ፣ ፐሪፌራል ኢስኬሚያ። አልፋ ዋን አጎኒስት የምላቸው የሚያሳያቸው የጎኖች ጉዳቶች አንደኛው ከፍተኛ ደም ግፊት ያመጣል። ሁለተኛው ደግሞ ሪፍሌክስ ብራዲካርዲያ የምንለው፣ ደግሞ ፐሪፌራል ኢስኬሚያ የምንለው ነው። ይሄ ፐሪፌራል ኢስኬሚያ የምንለው ደግሞ ወደ ሊምፕስ የምንላቸው ሌግ አለ፣ አርም አለ፣ እንዲሁም ደግሞ ፊንገር ቶስ የምንላቸው እዚ አካባቢ ላይ የደም ፍሰት በሚቀንስበት ሰዓት የሚከሰት ነው ኦልሬዲ ቢሆንም። ላኛው እንግዲህ ፕሪኮሽን ኤንድ ኮንትራኢንዲኬሽንስ በምናይበት ሰዓት ሃይፐርቴንሽን፣ ሴቨር ኮሮናሪ አርተሪ ዲዝ፣ ፐሪፌራል ቫስኩላር ዲዝ። ይህም መድኃኒት በምንወስድበት ሰዓት ግፊት ላለባቸው ሰዎች እንዲሁም ደግሞ ሴቬር የሆነ ኮሮናሪ አርተሪ ዲዝ ያለባቸው ሰዎች እንዲሁም ፐሪፌራል ቫስኩላር ዲዝ ያለባቸው ሰዎች ላይ በጣም ጥንቃቄ ማድረግ አለብን ማለት ነው። አልፋቱ አጎኒስትስ ኤግዛምፕል ክሎናይዲን፣ ሚታይልዶፓ ኤንድ ጓንፌንሲን። አልፋቱ አጎኒስትስ የምንላቸው ደግሞ እንግዲህ እነዚህ ሶስቶችን መውሰድ እንችላለን። ብዙ ጊዜ ከረንትሊ ጥቅም ላይ የሚውሉ መድኃኒቶች ናቸው። እነዚህ መድኃኒቶች እንግዲህ ሜካኒዝም ኦፍ አክሽን ናቸው። እንዴት ነው ስራቸው የሚሰሩ ስንል ደግሞ ተፈርስቷን ስቲሙሌት አልፋቱ ሪሴፕተርስ ኢን ሲኤንኤስ። ሲኤንኤስ ውስጥ ባለው ሪሴፕተሩን ስቲሙሌት እንዲሆን ያደርጋል። ይህ ስቲሙሌት ከሆነ በኋላ ደግሞ የሲምፓቴቲክ አውትፍሎውን እንዲቀንስ ያደርገዋል ማለት ነው። የሲምፓቴቲክ አውትፍሎ ቀነሰ ማለት ደግሞ ምን ይሆናል? ብለድ ፕሬሸር ይቀንሳል ማለት ነው። ኢንዲኬሽንስ ሃይፐርቴንሽን፣ ኤዲኤችዲ፣ ዊዝድሮዋል ሲንድሮምስ። እንግዲህ በዋነኝነት የአልፋቱ አጎኒስቶች ለምን ጥቅም ይውላል ስንል የመጀመሪያው ሃይፐርቴንሽን ለማከም ነው፣ ከፍተኛ ደም ግፊት ለማከም። እንዲሁም ስፔሻሊ ሚታይልዶፓ እንደምታውቁት ለነፍሰ ጡር እናቶች ተመራጭ መድኃኒት። ሁለተኛ ደግሞ ኤዲኤችዲ የምንለው ነው። ኤዲኤችዲ ማለት ደግሞ አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር የምንለው ነው። ለእነዚህ ኬዝ ደግሞ ክሎኒዲን እና ጓንፌንሲን እንጠቀማለን። ሌላኛው ዊዝድሮዋል ሲንድሮምስ። ይሄ ዊዝድሮዋል ሲንድሮምስ ምንለው አሁን እነዚህ በተለይ ስፔሻሊ ክሎኒዲን እና ጓንፌንሲን መድኃኒት በምንወስድበት ሰዓት ድንገት መድኃኒቱን በምናቆምበት ሰዓት የዊዝድሮዋል ሲንድሮም ይኖራል። ያ ማለት ምንድነው? የደም ግፊታችን ዝቅ አድርጎት የነበረውን ይሄን መድኃኒት ድንገት ብናቆመ ከፍተኛ የሆነ ደም ግፊት ይኖራል ማለት ነው። ይሄኛውን ለማከም ጥቅም ላይ ይውላል ማለት ነው። ስለዚህ እንደዚህ መድኃኒት የሚወሰዱበት ሰዓት እየቀነስን በሂደት ማቆም እንዳለብን ማወቅ ያስፈልጋል። ኮመን ሳይድ ኢፌክትስ ሰዴሽን፣ ድራውዚነስ፣ ድራይ ማውዝ፣ ብራዲካርዲያ፣ ሪባውንድ ሃይፐርቴንሽን ኦን አብራፕት ዊዝድሮዋል። ኮመን የጎንዮሽ ጉዳት ከምንላቸው ውስጥ አንደኛው እንቅልፍ ማለት፣ መጨጫን፣ የአፍ መድረቅ፣ የልብ ምታችን ዝቅ ማለት እንዲሁም ደግሞ መድኃኒቱን ድንገት በምናቆምበት ሰዓት ደግሞ ከፍተኛ ደም ግፊት ተመልሶ እንዲመጣ ማድረግ ይሄ ኮመን ሳይድ ኢፌክታቸው ነው ማለት ነው። ፕሪኮሽንስ እነዚህ መድኃኒቶች ስንወስድ ምን ጥንቃቄ ማድረግ አለብን? ምን አይነት ሰዎች ላይ ጥንቃቄ ያስፈልጋል? አንደኛ ሲቪየር ብራዲካርዲያ ካለ፣ በጣም ዝቅተኛ የሆነ የልብ ምት ካለ፣ ያ ማለት ምንድነው? ለአዳልት ከ60 ሃርት ቢት በታች ከሆነ፣ ለኛ ደግሞ ሃርት ብሎክ፣ ለኛ አቮይድ አብራፕት ዲስኮንቲኒዌሽን፣ ድንገት መድኃኒቶችን ማቋረጥ እንደሌለብን ማወቅ ያስፈልጋል። ሰው ጥንቃቄ ያስፈልጋል እነዚህ ሰዎች ላይ ማለት ነው። ሰከንዷን ቤታ አጎኒስትስ። ተፈርስቷን ቤታ ዋን አጎኒስትስ ኤግዛምፕል ዶቡታሚን፣ አይሶፕሮትሪኖል ነን ሰሌክቲቭ። አይሶፕሮትሪኖል እንግዲህ ነን ሰሌክቲቭ ስንል ቤታ ዋንም ቤታ ቱ ላይ አክት ስለሚያደርግ ነው ማለት ነው። ቤታ ዋን አጎኒስት ከተባለ ዶቡታሚን እና አይሶፕሮትሪኖል ተጠቃሽ ናቸው ማለት ነው። እነዚህ መድኃኒቶች እንዴት ነው ስራቸው የሚሰሩት? ሜካኒዝም ኦፍ አክሽን ምን ይመስላል ስንል ደግሞ ተፈርስቷን ስቲሙሌት ቤታ ዋን ሪሴፕተርስ። እነዚህ ቤታ ዋን ሪሴፕተሮችን ስቲሙሌት ማድረግ ነው። ይሄ ከሆነ በኋላ ደግሞ ኢንክሪዝ ሃርት ሬት፣ ኢንክሪዝ ኮንትራክቲሊቲ፣ የልብ ምታችና ኮንትራክቲሊቲን ከፍ እንዲል ያደርጋሉ። ይሄ ከፍ ካል ደግሞ የካርዲያክ አውትፑቱ እንዲጨምር ያደርጋሉ ማለት ነው። ኢንዲኬሽንስ አኪዩት ሃርት ፌለር ስፔሻሊ ዶቡታሚን፣ ካርዲዮጀኒክ ሾክ፣ ብራዲካርዲያ ኦር ሃርት ብሎክ ስፔሻሊ አይሶፕሮትሪኖል። ጥቅሙ ምንድን ነው ስንል ደግሞ የመጀመሪያው አኪዩት የሆነ ሃርት ፌለር በሚኖርበት ሰዓት ለማከም ዶቡታሚን ጥቅም ላይ ይውላል በዋነኝነት። ሌላኛው ካርዲዮጀኒክ ሾክ ለማከም እንጠቀምበታለን። ሌላኛው ደግሞ ዝቅተኛ የልብ ምት ሲኖር ደግሞ ሃርት ብሎክ በሚኖርበት ሰዓት ጥቅም ላይ ይውላል። ለዚህም ደግሞ ስፔሻሊ አይሶፕሮትሪኖል ጥቅም ላይ እናውለዋለን ማለት ነው። ሳይድ ኢፌክትስ ታኪካርዲያ፣ ፓልፒቴሽን፣ አሪትሚያስ፣ ሃይፐርቴንሽን፣ አንጃይና ኤግዛዘርቤሽን። ኮመን ሳይድ ኢፌክታቸውን በምናይበት ሰዓት ደግሞ እነዚህ ቤታ ዋን አጎኒስት መድኃኒት የሚወስድ ሰው የመጀመሪያው ፈጣን የሆነ የልብ ምት እንዲኖር ያደርጋል። ፓልፒቴሽን ደግሞ ፓልፒቴሽን ስንል ፈጣን የሆነ እንዲሁም ደግሞ ተመሳሳይ ያልሆነ ኢሬጉላር የሆነ ሃርት ቢት እንዲኖር ያደርጋሉ። እንዲሁም ደግሞ አሪትሚያስ ኛው አንጃይና ኤግዛዘርቤሽን ነው፣ ድንገት የቼስት ቤናችን ከፍ እንዲል ያደርጋል ማለት ነው። ፕሪኮሽንስ እነዚህ መድኃኒቶች የሚወስድ ሰው ምን አይነት ጥንቃቄ ማድረግ አለበት? አንደኛ ኢስኬሚክ ሃርት ዲዚዝ ያለባቸው እንዲሁም ደግሞ አሪትሚያስ ያለባቸው ሰዎች ጥንቃቄ ያስፈልጋል ማለት ነው። ቤታቱ አጎኒስትስ ኤግዛምፕል አልቡቴሮል፣ ሳልሜትሮል፣ ቴርቡታሊ። ከቤታቱ አጎኒስት የምላቸው እነዚህ መድኃኒቶች ታውቋቸዋላችሁ ብዬ አስባለሁ። ሞስትሊ እንጠቀማቸዋለን እንደምታውቁት። እነዚህ መድኃኒቶች ደግሞ እንዴት ነው ስራቸው የሚሰሩት? ሜካኒዝም ኦፍ አክሽናቸው ምን ይመስላል ስንል የመጀመሪያው ስቲሙሌት ቤታቱ ሪሴፕተርስ። ቤታቱ ሪሴፕተርን ስቲሙሌት ያደርጋሉ። የስቲሙሌት ከሆነ በኋላ ብሮንኮ ዳይሌሽን፣ ዩትሪን ሪላክሴሽን፣ ማይልድ ቫዞ ዳይሌሽን። ቤታቱ ሪሴፕተር አክቲቭ የሚሆንበት አንደኛ ማህፀን ሪላክስ እንዲሆን ያደርጋል። ሁለተኛ ደግሞ ብሮንካያል
የምንለው እንዲሰፋ ያደርጋል። ሶስተኛው ደግሞ ማይልድሊ ቫሶዳይሌሽን እንዲኖር ያደርጋል ማለት ነው። ኢንዲኬሽንስ ፈርስቷ አስማ ኤንድ ሲኦፒዲ። እንግዲህ የመጀመሪያው ጥቅሙ ምንድነው ስል አንደኛ አስምን ብሮንኮዳይሌሽን ስለሆኑ መድኃኒቶቹ አስምን እንዲሁም ደግሞ ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ ለማከም እንጠቀማለን። ሁለተኛው ፕሪተርም ላቨር ወይም ደግሞ ቶኮላይሲስ የምንላቸው እንዲሁም ቴርቡታሊን የምንላቸውም ጥቅም ላይ ማለት ምንድነው ፕሪተርም ላቨር አለ ጊዜው የሚመጣን ምጥ ለማዘግየት ጥቅም ላይ ይወላል። ሶስተኛው ደግሞ ሃይፐርካለሚያ ካለም ደግሞ ይሄን ለማከም እንጠቀምበታል። ምክንያቱም ቤታቱ አጎኒስቶች ፖታሺየም አዮንን ወደ ሴሎች ሽፍት እንዲያደርግ ስለሚያግዙ ሃይፐርካለሚያን ለማከም ጥቅም ላይ ይወላል ማለት ነው። ሳይድ ኢፌክትስ ትሪመር፣ ታኪካርዲያ፣ ለስ ዊዝ ሰለክት ቤታቱ፣ ሃይፖካለሚያ፣ ፓልፒቴሽንስ። ኮመን የጎንዮሽ ጉዳታቸውን ስለ ደግሞ አንደኛ ሰውነታችን የመንቀጥቀጥ ባህሪ ሊያመጣ ይችላል። ሁለተኛ ደግሞ ፈጣን የሆነ እንደማ ከፍተኛ የሆነ የልብ ምት እንዲኖር ያደርጋል። ዳኛው የፖታሺየም ሌቭል ዝቅ እንዲል ሊያደርግ ይችላል። ዳኛው ደግሞ ፈጣን እንዲሁም ደግሞ ኢሬጉላር የሆነ ሃርት ቤት እንዲኖርም ሊያደርግ ይችላል ማለት ነው። ፕሪኮሽን ስናል ደግሞ ጥንቃቄ ማድረግ ያለብን መቼ ነው የሚለው ላይ ፈርስት ዋን ካርዲዮቫስኩላር ዲዝ ስፔሻል ታኪካርዲያ አሪትሚያስ ካለ፣ ሰከንድ ዳያቤተስ ኢንክሪዝ ብለድ ግሉኮስ። በተለይ ጥንቃቄ ማድረግ አንደኛ የስኳር ታሞች ካሉ ጥንቃቄ ያስፈልጋል። ሁለተኛ ደግሞ ከልብ ጋር ተያይዞ ያሉ በሽታዎች ካሉ፣ ፈጣን ልብ ምት ካለ እንዲሁም ደግሞ ኢሬጉላር የሆነ ሃርት ቤት ካለ እንደዚህ ሰዎች ላይ በጣም ጥንቃቄ ያስፈልጋል ማለት ነው። ሰርድ ቤታ ስሪ አጎኒስትስ ኤግዛምፕል ሚራቬግሮን። ቤታ ስሪ አጎኒስት የምላቸው መካኒዝም ኦፍ አክሽን እንዴት ነው ስንል የመጀመሪያው ስቲሙሌት ቤታ ስሪ ሪሴፕተርስ የቤታ ስሪ ሪሴፕተርን ስቲሙሌት ማድረግ ነው። ለኛ ደግሞ ሪላክስ ብላደር ዲስትራሰል መስል የብላደር ዲስትራሰል መስል እንዲለጠጥ ወይም ደግሞ እንዲሰፋ ያደርጋል ማለት ነው። ይሄ ሰፋ ማለት ደግሞ የብላደር ካፓሲቲ ሽንት የመያዝ አቅሙን ከፍ ያደርጋል ማለት ነው። ኢንዲኬሽንስ ኦቨር አክቲቭ ብላደር በጣም የበዛበት ብላደርን ሞር ሽንት እንዲይዝልን ያደርጋል ማለት ነው። ሳይድ ኢፌክት ሃይፐርቴንሽን፣ ሃርዲያክ ታኪካርዲያ። የጎንዮሽ ጉዳት ስና ደግሞ ከፍተኛ ደም ግፊት፣ ራስ ምታት፣ ፈጣን የልብ ምት ሊያመጣ ይችላል። ፕሪኮሽንስ አንኮንትሮልድ ሃይፐርቴንሽን አንኮንትሮልድ ሆነ ያልተቆጣጠሩ ከፍተኛ ደም ግፊት ካለ እንደ አይነት ሰዎች ላይ ይህ መድኃኒት በመስጠት ጥንቃቄ ያስፈልጋል ማለት ነው። ዶፓሚነርጂክ አጎኒስትስ ኤግዛምፕል ዶፓሚን፣ ፌኖል ዶፓም። ከዶፓሚነርጂክ አጎኒስት የምንላቸው መድኃኒቶች ከተጠቃሹ አንደኛው ዶፓሚን ሲሆን ሁለተኛው ፌኖል ዶፓም ተብሎ ይጠራሉ። እንግዲህ እነዚህ መድኃኒቶች ደግሞ ሜካኒዝም ኦፍ አክሽናቸው ምን ይመስላል፣ እንዴት መስራት የሚሰራ ስንል ደግሞ መጀመሪያው ዶፓሚን ሪሴፕተርን በምናይበት ሰዓት እዛ ጋር ሄዶ ባይንድ ያደርጋል። ካደረገ በኋላ ቫሶዳይሌሽን ኦፍ ሬናል፣ ሜዘንተሪክ ኤንድ ኮሮናሪ ቨዝልስ ሜዘንተሪክ እና ኮሮናሪ ቨዝሎች እንዲሁም ደግሞ ሬናል ላይ ቫሶዳይሌሽን ኢፌክት ያመጣል። ይሄ ከመጣ በኋላ ደግሞ እንዲጋር ሬናል ፐርፊዥን እንዲጨምር ያደርጋል። ዶፓሚን ሪሴፕተርን ስና ደግሞ ሞጁሌት ሲምፓቴቲክ አውትፍሎ ሲምፓቴቲክ አውትፍሎውን ሞጁሌት ያደርጋል ስንል ምንድነው ዶፓሚን ሪሴፕተርን በምናይበት ሰዓት ሙሉ ለሙሉ ብሎክ አያደርግም፣ ነገር ግን የሲምፓቴቲክ ኢፌክቱን እንዲቀንስ ያደርጋል። ለምሳሌ ኖርፒነፍሪን ሪሊዙን ዝቅ በማድረግ ግፊትን እያንዳንዱን ነገር ደም ግፊትን ብሎ ሃርት ሬቱን እንዲቀንስ ያደርጋል ማለት ነው። ኢንዲኬሽንስ ሾክ፣ ስፔሻል ዶፓሚን፣ አኪዩት ሃይፐርቴንሽን ዊዝ ሬናል ኮምፕሮማይዝ፣ ፌኖል ዶፓም። ጥቅሙ ስናየው ደግሞ የመጀመሪያው ሾክን ለማከም እንጠቀምበታለን። ስፔሻል ደግሞ ዶፓሚን ጥቅም ላይ ይውላል። ለኛ አኪዩት ሃይፐርቴንሽን ደግሞ ከሬናል ኮምፕሮማይዝ ጋር በሚኖርበት ሰዓት ፌኖል ዶፓም ጥቅም ላይ ይውላል ማለት ነው። ሳይድ ኢፌክትስ አሪትሚያስ፣ ታኪካርዲያ፣ ሃይፖቴንሽን ስፔሻሊ ፌኖል ዶፓም ዲዩ ቱ ቫሶዳይሌሽን። ጎንዮሽ ጉዳቶች ስና አንደኛው ሬጉላር የሆነ የልብ ሪትም እንዲኖር ያደርጋል። ለኛው ፈጣን የልብ ምት እንዲኖር ያደርጋል። ለኛው ደግሞ ከፍተኛ ደም ግፊት ስፔሻል ደግሞ ፌኖል ዶፓም ተጠቃሽ ናቸው ማለት ነው። ፕሪኮሽንስ አሪትሚያስ፣ ኮሮናሪ አርተሪ ዲዝ። አሪትሚያ ያለባቸው ሰዎች እና ኮሮናሪ አርተሪ ዲዝ ያለባቸው ሰዎች ግን እነዚህ መድኃኒት የሚወስዱበት ሰዓት በጣም ጥንቃቄ ያስፈልጋል ማለት ነው። ደራስ ሚክስድ ኦር ናን ሴሌክቲቭ አድሬነርጂክ አጎኒስትስ ኤግዛምፕል ኤፒነፍሪን፣ ኖርፒነፍሪን፣ አይሶፕሬትሊኖል። ሚክስድ ደግሞ ናን ሴሌክቲቭ አድሬነርጂክ አጎኒስትስ ከአንድ በላይ ሪሴፕተር ያላቸው መድኃኒቶችን እናያለን። ከእነዚህ ውስጥ እንግዲህ ኤፒነፍሪን፣ ኖርፒነፍሪን፣ አይሶፕሬትሊኖል የምንላቸው ተጠቃሽ ናቸው ማለት ነው። ሜካኒዝም ኦፍ አክሽን ኤፒነፍሪን አልፋ 1 አልፋ 2 ቤታ 1 ቤታ 2 ኢንክሪዝ ቢፒ ኢንክሪዝ ሃርት ሬት ኤንድ ብሮንኮዳይሌሽን። ኤፒነፍሪን በምንወስድበት ሰዓት ሪሴፕተሮቹ የት ናቸው ስንል አልፋ 1 አልፋ 2 ላይ ቤታ 1 ቤታ 2 ላይ ባይንድ ያደርጋል። በዚህ ምክንያት ደግሞ አንደኛ የደም ግፊትን ከፍ ያደርጋል፣ የልብ ምትን ከፍ ያደርጋል፣ እንዲሁም ደግሞ ብሮንካልን ዳይሌት ያደርጋል፣ እንዲሰፋ ያደርጋል ማለት ነው። ኖርፒነፍሪን በምናይበት ሰዓት ደግሞ አልፋ 1 አልፋ 2 እና ቤታ 1 ላይ ባይንድ በማድረግ ኢንክሪዝ ብለድ ፕሬሸር፣ ኢንክሪዝ ፐርፊዥን ስፔሻል ለስ ብሮንኮዳይሌሽን ደም ግፊትን ከፍ ያደርጋል፣ እንዲሁም ደግሞ ፐርፊዥን ከፍ ያደርጋል። ነገር ግን ብሮንኮዳይሌሽን ኢፌክቱ ግን ዝቅ ያለ ነው ማለት ነው። ዳኛው አይሶፕሮትሪኑን በምናይበት ሰዓት ቤታ 1 እና ቤታ 2 ላይ ባይንድ ያደርጋል። ይህም ደግሞ ሃርት ሬቱ እንዲጨምር ያደርጋል፣ እንዲሁም ደግሞ ብሮንኮዳይሌሽን ኢፌክት አለው ማለት ነው። ኢንዲኬሽንስ አናፍላክሲስ ስፔሻል ኤፒነፍሪን፣ ካርዲያክ አረስት ስፔሻል ኤፒነፍሪን፣ ሾክ ኦር ሃይፖቴንሽን ስፔሻል ኖር ኤፒነፍሪን፣ ብራዲክ አሪቲሚያስ ስፔሻል አይሶፕሮቲኖል። እነዚህን በሽታ አናፍላክሲስ የምንለውን ለማከም እንጠቀምበታል። እንዲሁም ደግሞ ካርዲያክ አረስት ያልነው ሾክ፣ ሃይፖቴንሽን እንዲሁም ደግሞ ብራዲ አሪቲሚያስ ያላቸውን ለማከም ጥቅም ላይ ይውላሉ ማለት ነው። እነዚህ ናን ሴሌክቲቮች። ሳይድ ኢፌክትስ ታኪካርዲያ፣ አሪቲሚያስ፣ ሃይፐርቴንሽን፣ አንዛይቲ፣ ትሬመር፣
ኢስኬሚክ ስፔሻሊ ኢን ኮሮናሪ አርተሪ ዲዚዝ ፔሸንትስ ኮመን የጎንዮሽ ጉዳት የምንላቸው አንደኛ ፈጣን የልብ ምት ሲኖር፣ እንዲሁም ደግሞ ሬጉላር ያልሆነ ሪትም ሲኖር፣ ሌላኛው ደግሞ ከፍተኛ ደም ግፊት፣ ጭንቀት፣ ሰውነት መንቀጥቀጥ ደግሞ ኮሮናሪ አርተሪ ዲዚዝ ፔሸንቶች ላይ ኢስኬሚያ የምንለው ዲቨሎፕ ሊያደርግ ይችላል ማለት ነው። እኛ ፕሪኮሽንስ ኦር ኮንትራኢንዲኬሽንስ በምናይበት ሰዓት ሃይፐርቴንሽን፣ አሪትሚያስ፣ ኢስኬሚክ ሃርት ዲዚዝ፣ ሃይፐርታይሮዲዝም የምንለው ሲኖር፣ ኢስኬሚክ ሃርት ዲዚዝ ካለ እንዲሁም ደግሞ ሃይፐርቴንሽን ደግሞ አሪትሚያ ካለ በጣም ጥንቃቄ ያስፈልጋል ማለት ነው። ላስት ዋን ክሊኒካል ኖትስ ኦር ፔድልስ። እስካሁን ካየነው ኖት ውስጥ በዋነኝነት መያዝ ያለባችሁ በጣም የሚጠቅማችሁን ነገር ባጭሩ ለማየት እንሞክራለን። ፈርስት ዋን አልፋ ዋን አጎኒስትስ ኢንክሪዝ ብለድ ፕሬሸር ቪያ ቫዞኮንስትሪክሽን ትሪት ሃይፖቴንሽን ኤንድ ናሳል ኮንጀንሽን። አልፋ ዋን አጎኒስትን በምናይበት ሰዓት የደም ግፊት መጠን ከፍ ያደርጋል። ይህ የሚሆንበት ምክንያት ምንድን ነው? ቨዝሎችን ኮንስትሪክት ስለሚያደርጉ ነው። በዚህ ምክንያት ደግሞ ሃይፖቴንሽን ካለ እንዲሁም ደግሞ ናሳል ኮንጀንሽን ካለ ለማከም እንጠቀምበታለን። አልፋ ቱ አጎኒስትስ ዲክሪዝ ሲምፓቴቲክ አውትፍሎው ዴን ትሪት ሃይፐርቴንሽን ADHD ዊዝድራዋል ሲንድሮም የምላቸውን እንጠቀማለን። ይኸውም የሲምፓቲክ አውትፍሎውን እንዲቀንስ ስለሚያደርግ ከፍተኛ ደም ግፊትን፣ ትኩረት የማጣት ችግር ካለ እንዲሁም ዊዝድራዋል ሲምፕተሞችን ለማከም ጥቅም ላይ ይውላል። ላኛው ቤታ ዋን አጎኒስትስ ኢንክሪዝ ሃርት ሬት ኤንድ ኮንትራክቲሊቲ ትሬት ሃርት ፌለር ኤንድ ካርዲዮጀኒክ ሾክ። ቤታ ዋን አጎኒስትስ በምናይበት ሰዓት ደግሞ ሃርት ሬቱንና ኮንትራክቱን ከፍ ስለሚያደርግ ይህም ደግሞ ሃርት ፌለር ካለ እንዲሁም ደግሞ ካርዲዮጀኒክ ሾክን ለማከም ጥቅም ላይ ይውላል። ቤታ ቱ አጎኒስትስ በምናይበት ሰዓት ደግሞ ብሮንኮዳይሌሽን ኤንድ ዩትራይን ሪላክሴሽን ትሬት አዝማ ሲኦፒዲ ፕሪተርም ላበር ቅድም እንዳየነው ወይም ብሮንኮዳይሌሽን ኢፌክት ስላለው እንዲሁም ደግሞ የዩትራይን ሪላክሴሽን ስላለው አስምን ሲኦፒዲ እንዲሁም ደግሞ ያለ ጊዜ የሚመጣ ምጥን ጥቅም ላይ ይውላል ማለት ነው። ቤታ ስሪ አጎኒስትስ ብላደር ሪላክሴሽን ኦቨር አክቲቭ ብላደር፣ እኛውም ደግሞ ብላደር ሪላክስን እንዲሁም በማድረግ ከፍተኛ የሆነ ሽንት መጠን እንዲሸከም ያደርጋል። ይህኛውም ደግሞ ኦቨር አክቲቭ ብላደርን ለማከም እንጠቀምታለን። ላኛው ዶፓሚነርጂክ አጎኒስትስ በምናይበት ሰዓት ኢንክሪዝ ሬና ፐርፊዥን ሾክ ማኔጅመንት፣ የሬና ፐርፊዥን ከፍ ስለሚያደርግ ሾክን ለማከም እንጠቀምበታለን። እኛው ሚክስድ አጎኒስትስ በምናይበት ሰዓት ኢፒኔፍሪን ያው ኢመርጀንሲ ድራግ ፎር አናፊላክሲስ ካርዲያክ አረስት፣ ኢፒኔፍሪን በምናይበት ሰዓት አናፊላክሲስ እና ካርዲያክ አረስት በሚኖርበት ሰዓት ለኢመርጀንሲ እንጠቀመዋለን ማለት ነው። ሜጀር ሳይድ ኢፌክትስ ታኪካርዲያ፣ አሪትሚያስ፣ ሃይፐርቴንሽን ኦር ሃይፖቴንሽን ዲፔንዲንግ ኦን ሪሴፕተር፣ ትሬመር፣ አንዛይቲ፣ ሃይዴክ የምንላቸው እነዚህ ጎንዮሽ ጉዳቶች ናቸው። ላኛ ደግሞ ፕሪኮሽን በምናይበት ሰዓት ካርዲዮቫስኩላር ዲዚዝ፣ አሪትሚያስ፣ ፕሬግናንሲ ሰም ሰለክት ኤጀንቶች አሉ። በዚህ ኬዞች ጥንቃቄ ያስፈልጋል። ዘላሳን ሳማሪ እነዚህ እንግዲህ እስካሁን ያየናቸውን ባጭሩ ለመያዝ እነዚህን መመልከት ትችላላችሁ። በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ፣ ቻው።